ሰላም እንደምን አላችሁ? ውድ የሰላሚቱ ተከታታዮች በሙሉ ውድ ቤተሰቦቼ እንደምን አላችሁልኝ? ይክበር ይመስገን ለአብርሃሙ ስላሴ እኔ በጣም ደህና ነኝ። ካለናንተ ናፍቆት በስተቀር ቤተሰብ እንዴት ናችሁ? ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። እኔ አስተያየት ልሰጥ ነው የመጣሁት እንዳንድ የሰው ልጅ እንዳንድ ዩቲዩበርም እንዳንድ የሰው ልጅም፣ ምክንያቱም ብዙ ዩቲዩበሮች በእነሱ ዲዩቲ እያደረገ አስተያየትን ይሰጣል ማለት ነው። እኔም እንደናንተ አስተያየት ልሰጥ ነው የመጣሁት። ምንድነው መሰላችሁ እኔ ሩታንና አብርሃምን ሁላቸውንም እነ ዳኒንም እነ ጽጌንም በጣም ነው የምወዳቸው። ግን እነሱ አንዳንዴ አሁን እያጠፉ ነው። ያው የሰው ልጅ ስለሆኑ የሰው ልጅን የማጠፋለው እነሱም ያጠፋሉ። እኛ የሰው ልጆች በአጠቃላይ እናጠፋለን። ግን ከዚህ ከጥፋታችን መታረም አለብን አይደል? እንዴት ነው አሁን ሩታ አግባብ ያለው ስራ ነው ወይ እየሰራች ያለችው? አብርሃምን ለማስቀናት ብላ ለምን ህይወቷን እንደዚህ ታደርጋለች? ምክንያቱም ይሄ አብርሃም ባይሆናትም እኮ የልጁ አባት ባይሆናትም ወደ ሌላ ቢማግጥም እኮ ነገ ጧት እኮ ይቺ ልጅ ሌላ ትዳር አይኖራትም ወይ? ያ የሚመጣው ባል አይታዘባትም ወይ? ይሄ አግባብ ነው? ከአንድ ኢትዮጵያዊ ሴትስ የሚጠበቅ ነው? እኔ በጣም ነው የሚያሳዝነኝ እንደዚህ አይነት እንዴት ነው የማይሆን ነገር ማድረግ በጣም ያሳዝናል። በተለይ ለሴት ልጅ እኔ አግባብ ነው ብዬ አላምንም። ራሷን የምታስከብረው ሴት ልጅ ራሷ ነች። ትዳሯን የምትጠብቀው ደግሞ ራሷ ሴት ልጅ ነች። እና በዚህን ያክል ዝም ብሎ ከ30 ወንድ ጋር መለጣጠፍ አግባብ ነው ወይ? ይሄ አግባብ ነው ወይ? እኔ እንጃ። ከአንድ ጤናማ ሰው ይጠበቃል ብዬ አላስብም። ጥሩ እየሰራች አይደለም። በዛ ላይ የአብርሃም አባት ራሱ የአብርሃምን እህቶቹ ምናምን እየለመኗት ብዙ ጊዜ አያታለሁኝና እሷ ሲጀመር ለምና ነው የገባችው። በመጀመሪያ ደረጃ ወንድ ልጅ ለምና ነው የገባችው። ሳታስፈቅድ ገባች፣ ሳታስፈቅድ ወጣች። ይሄ ጥሩ ነው ወይ? በዛ ላይ የመጣው ልጅ እኮ ነገ ጧት ሲያድግ እኮ ታሪኩን ዘወር ብሎ ያያል። የእናቱን ታሪክ ያያል፣ የአባቱን ታሪክ ያያል፣ ቪዲዮዎቹን ያያል። ይሄ ደግሞ ሚዲያ ነው። ሚዲያ ያስቀመጠው ነገር ደግሞ ታሪክ ነው። ገባችሁ? ዶክመንት ነው። እና አንዴ እኛ ከወለድን በኋላ ብቻ ሳይሆን ምንም ህይወት ሳንጀምር ራሱ ነገ ጧት እኔ ምን ይገጥመኛል፣ ከኔ ኋላ የሚመጣው ቤተሰቤ እኔን እንዴት አድርጎ የሚገምተኝ የሚለውን ማሰብ አለብን እንኳን አይደል እንዴ? እሷ ይሄ ነገር ከሷ አእምሮ ላይ ያለ አይመስለኝም። እና ኧረ በፈጠራችሁ የምትቀርቧት ሰዎች ካላችሁ አብዛኛውን ቲክቶከሮች የሷ ጀሌዎች አላችሁና ብትመክሯት፣ አስተያየት ብትሰጧት። ይሄ ማለት ሩቴ የኔ ቅመም የኔ ምን ማለት ሳይሆን ሩታ ይሄ ነገር ላንቺ ያስገምትሻል። ሴት ልጅ ነሽ። ሴት ልጅ በዚህ ልክ ራሷን ማዋረድ የለባትም ብላችሁ መክራችሁ ካለችበት አረንቋ ብታወጣት ነው የሚጠቅማት እንጂ እሰይ ብትሏት ገደል ነው የምትገባው ማለት ነው። ከ30 ወንድ መለጠፍ ይሄ ደግሞ አግባብ አይደለም። ከዝሙትነት ምንም አይተናነስም። ይሄ ታውቃላችሁ፣ በፍጹም አይተናነስም።